አትሂድ አትሂድ ብዬ ጮኬ ነበር ብዕሬን አንስቼ የሀገርን ጥቅም የወገንን ፍቅር ባክብሮት አይቼ አትሂድ ብዬ ነበር ወገቤን ታጥቄ ሀገር ያለኛ ላብ እንዳትኖር አውቄ ተው ብዬ ነበር ከልክዬ ነበር ከባህር የወጣ ተረቴን ተርቼ ከመሄድ ሐሳብህ ላቀብህ ተግቼ መንገዱ ሾህ በስቶት ምን ጫማ ባይኖረን ትቼ ሊዳት በልን ጥረገው አብረን እያልኩኝ ወትውቼ አሳስቼ ነበር እኔም ተሳስቼ እርግጥ አትሂድ ብዬ ያኔ ጻፍኩበት ብዕሬን ለምንጂ ውብ ቀለም አልቆበት ይታዘበኝ ነበር ይሄን መልሼበት ልክ ነበር ካንተ እዚህ ለፍተህ ስትኖር ባገርህ አፈር ላይ አባን ከና የሚል ያንተን ልፋት የሚያይ አንዳችም ሰው የለም ህዝቡ ውጭ አምልኳል ልቡ ተንበርክኳል ለሀገር ስታነባ በጥቅም ይለካል በነፃ ያላበህ በዶላር ይተካል በቀደምለት ለቤታችን ምርጊት ያቦካናት ጭቃ ብሎኬት ለማቆም ቦታው ተፈልጎ ተጣለች ተዝቃ ተመስገን ማለት ነው ቀርቶ መማረሩ ስንዝር መቀበሪያም ካልጠፋ ባገሩ ለኑሮማ የሚሆን መሬት ማን አስይዞን ቤታችን ወደ ላይ ቢቀርበን እግዚአብሔር ወደ ላይ ነው ጥሩ ወደ ላይ አሻቅቦ አንደኛው ባንዱ ላይ ኑሮ እንደርቦ እሰይ የምስራች ለነዋሪ ሁሉ ሀገር ለወደደ ከነምናምኑ ለደሃው የሆነ ደርሶ ለተገፋ ፎቅ ቤት በየአይነቱ መጣ በወረፋ ሲባል ጆሮ ሰምቶ ከጸሎትህ ጋራ የድል ቁጥር ገብቶ የጣ ካርዱን ይዘህ አመታት ቆይቶ ቅድሚያ ይሰጣሃል ስትከፍል 100 እንኳን 100 ቀርቶ የለህም 30 እድልህን ጠብቅ የሚያለማ መጥቶ ሰፈሩ እስኪነሳ ከዚህ ሁሉ ፍዳ ከዚህ ሁሉ ጣጣ ምን አለበት አሁን ደርሰህ ብትመጣ ምን ያደርግልሃል መሆን ያገር ዜጋ ሞልቷል ትርፍ መሬት ክፍቱን የሚያዛጋ ነፃ የሚሰጥህ ግን በሰው ሀገር ለፍተህ ላገኘው ጸጋ እንዲሆንህ ዋጋ ያገሬ ጎበዛዝት ህዝብ የምንላቸው ያለኛ ጨውነት ጥፍጠትም የላቸው ብለን ያልንላቸው ካንተ ባገር መኖር ጉዳይም የላቸው ምን ታሪክ ቢሰራ ነብይ በሀገሩ መቼ ይከበራል እየተናገሩ ጸበል ጓሮ አግኝተው ቁርበት ነከሩበት በለኔን አትስማኝ አንተ ወቅበት እኔማ ጠብታ ውሃ ነው ድንጋይ የሚበሳ
እንጩህ ዝም ብለን ህዝብ እስከሚነቃ ሀገር እስኪነሳ ብዬ ነበር ያኔ አለማወቅ ደጉ ለካስ ወርቁን ትቶ ለመዳብ ነው ጉጉ። ይኸውልህ ወዳጄ ሀገር መሃል ሆነ ለሀገር ስትጮህ የለም የሚያዳምጥ ማዶ ስትሆን ነው የሹክሹክታ ጉልበት ሀገር የሚለውጥ። ቀበሌ ሄደሃል? ገጥሞ አንዳች ጉዳይ በሀገር ነዋሪ መሆንህ እንዲታይ ይታወቅልህ ዘንድ የነዋሪ መግለጫ ስጡኝ ብትላቸው ሰው የለውም ቢሮ ባዶ መቀመጫ። አሁን ለሻይ ወጡ ጠጥተው እስኪመጡ 1-2-3 ሰዓት አርፈው ይቀመጡ። ነገ ደግሞ የሉም ስለሚደክማቸው እረፍት ላይ ናቸው። የሆነ ቀን ታመው ሌላ ቀን ረስተው ወጡ ሳይፈርሙ ስብሰባ ላይ ናቸው ስራ እያስቀደሙ። ምንድነው ስራቸው? ምንድነው ስራቸው? ዛሬም ካለቃ ጋር ነገም ከስብሰባ የሚያጣጥዳቸው። ተዋቸው ተዋቸው እኔ ልንገርህ ብትሄድ ነው የሚያዋጣ። አንዱ ሀገር 3 ዓመት ኖረህ ጸጉር ለውጠህ ብትመጣ ቀድሞም ችግር የለብህ የማን አይናየህ በክፉ ከቶም እንዳትጉላላ ተክነውልህ በዘርፉ። እንደሄድክበት ሀገር እረፍትም የሌላቸው ያንተን ችግር አዳማጭ ክቡር ሚኒስትር ናቸው። ምን እንሰይምልህ በየአደባባዩ የሚመጡት ልጆች ያንተን ግብር እንዲያዩ የሚባል ዘመቻ ያለው ላንተ ብቻ። ሽማግሌ ልከህ የከለከሉህን ቆንጆን ኮረዳ ስበህ የምትወስደው ከናትየው ጓዳ። በህፃን ባዋቂው እንዲያ የምትወደድ ብትርቅ አይደለም ወይ ከሀገር ብትሰደድ። ብታለቅስ ብትስቅ ሰው በወረፋ ሊያይህ የሚጋፋ ዘፈንህ የሚያምር እስክስታህ የሚደምቅ ከሀገር ስትወጣ ነው ጥበብህ የሚረቅ። ሀገርህ በሀገርህ ተምረህ ብትሆን ባለ ዲግሪ ማስተሬት ዶክትሬት ብትለክም ብትደፋ ማስተሬት ዶክትሬት ብትለክም ብትደፋ እውነቱን ልንገርህ በሀገሬ ሂሳብ ከውጪ የመጣ የ3 ወር ኮርስ ነው ሚዛን የሚደፋ። እንኳን በምድራዊው ባለማዊው መድረክ ለነፍስህ ልታድር ልትታረቅ ካምላክ የላብህን ቋጥረህ ለእግዚአብሔር ስጦታ አስራት ልታወጣ መቀነት ብትፈታ ካንተ 100 ብር የ$5 ጥሪ ደምቃል ለልታ። ምን ያደርግልሃል ውለታ ቢስ ቀይ ምስጋና ቢስ ሀገር ለሄደ የኖረ ያንለን ለሚያባረር። እኔማ ጥበበኛ ሲጎል ከያኔ ሲታጣ ሀገር ነው የሚጎል ቀይ ነው የሚቀጣ ባንዲራ ነው የሚፈዝ መዝሙር ቅጥም ያጣ ብዬ ነበር ያኔ ከሀገር እንዳትወጣ። አይ ጥበበኛ የለም ጥበብ ከሀገር ጎሏል ባንዲራ አልቀለመም ቀዮም ጎስቁሏል ዋርካ ጥላ አይሆንም ሞገስ ክብሩን ጥሏል። ደሞ የምን ዋርካ ደሞ በደና መጥረቢያ ወገቡ ላይ ሰብሮ
ለለውጥ መገስገስ ግንዱን ላንዱ ማግሮ በድንጋይ ላይ ድንጋይ በህንፃ ላይ ህንፃ ፋሽኑ ዘንድሮ ዋሽንግተን ክትፎ ስኩል ኦፍ ፕላኔት ጄኔሬሽን ቢዩቲ ፍሪደም ዳቦ ቤት የጎንደር እስክስታ በክለብ አትላንታ ይሄ ነው ትውልድህ አንዳችም ማያተርፍ ላንተን ባገር መኖር ከቁጥር የማይጥፍ ይሄው ነው ትውልድህ አንዳችም ማያተርፍ ያንተን ባገር መኖር ከቁጥር የማይጥፍ ስለዚህ አጠፍኩት አትሂድ ያልኩትን ሽሬዋለሁ ዛሬ ይልቅ ስትሄድ ጥራኝ ልሻገር አብሬ መቼም ያሳዝን ላይ መልሶ ከውሃው ነው እመጣለሁ ዞሬ ስሜን ቀያይሬ ያኔ ይቀበለኛል ፍቅር ያጠግበኛል ህዝቤ ሀገሬ ክብሬ መቼም ያሳዝን ላይ መልሶ ከውሃው ነው እመጣለሁ ዞሬ ስሜን ቀያይሬ ያኔ ይቀበለኛል ፍቅር ያጠግበኛል ህዝቤ ሀገሬ ክብሬ